አስቡት፣ ለህይወታችሁ ወሳኝ ወደ ሆነ ጉዳይ እየቸኮላችሁ መንገድ ቢዘጋባችሁና ጊዜ ለመቆጠብ ብላችሁ በማታውቁት የጫካ አቋራጭ መንገድ ብትገቡ፣ ከዚያም ያ መንገድ ወደማትወጡት የሞት ወጥመድ ቢቀየር ምን ታደርጋላችሁ? ዛሬ በራስ ሙቪ የምናየው ፊልም ይህንኑ ዘግናኝና ልብ አንጠልጣይ ታሪክ ይሆናል። ሮንግ ተርን በተሰኘው በዚህ ፊልም አንድ የተሳሳተ መታጠፊያ እንዴት የሰዎችን ህይወት ወደ ቅዠት እንደሚቀይረው አብረን እናያለን። ቪዲዮውን ከመጀመራችን በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ታሪካችን የሚጀምረው ክሪስ በተባለ ወጣት ነው። ክሪስ ለሥራ ቃለ መጠይቅ በጥቁር መኪናው በከፍተኛ ፍጥነት እየተጓዘ ነው። ነገር ግን ዋናው አውራ ጎዳና ላይ ሲደርስ አንድ የጭነት መኪና ተገልብጦ መንገዱ ሙሉ በሙሉ ተዘግቷል። ፖሊሶች መንገዱ እስኪከፈት ሰዓታት እንደሚፈጅም ይነግሩታል። ክሪስ ይህን ያህል ሰዓት የመጠበቅ ትዕግስት ስለሌለው ጊዜ ለመቆጠብ በማሰብ ከካርታ ላይ ያገኘውን አንድ የቆሸሸ የጫካ አቋራጭ መንገድ ተከትሎ ይገባል። መንገዱ ጥቅጥቅ ባለ ጫካ የተከበበና የሚያስፈራ ነው። ክሪስ ትኩረቱን አጥቶ ሲነዳ በድንገት ከፊት ለፊቱ በቆመ መኪና ላይ አደጋ ያደርሳል። መኪናው ከጥቅም ውጪ ይሆናል። ከመኪናው ሲወርድ ጄሲ፣ ካርሊ፣ ስኮት፣ ፍራንሲን እና ኢቫን የተባሉ 5 ወጣቶችን ያገኛል። የእነሱ መኪና የቆመው በራሱ ጊዜ ተበላሽቶ ሳይሆን በመንገዱ ላይ ሆን ተብሎ በተዘረጋ እሾሃማ ሽቦ ጎማው ተበስቶ ነበር። ይህ ሽቦ ዝም ብሎ የተወረወረ ሳይሆን የሰዎችን መኪና ለማስቆም የታሰበ ወጥመድ ይመስላል። በዚህ ጥቅጥቅ ያለ ጫካ ውስጥ ስልክ ስለማይሰራ እርዳታ ፍለጋ በእግራቸው ለመጓዝ ይስማማሉ። ፍራንሲንና ኢቫን በመኪናው አደጋ ስለደከማቸው መኪናዎቹ አጠገብ ለመጠበቅ ሲወስኑ ክሪስ፣ ጄሲ፣ ካርሊና ስኮት አራቱ ሆነው ወደ ጫካው ጉዞ ይጀምራሉ። እነሱ በሄዱ ጥቂት ደቂቃዎች ውስጥ መኪናው ጋር የቀሩት ፍራንሲንና ኢቫን በጫካው ውስጥ እንግዳ ድምፅ ይሰማሉ። ኢቫን ድምፁን ተከትሎ ሲገባ በአንድ ሰይፍ መሰል ብረት አንገቱን ይቆረጣል። ፍራንሲን ጓደኛዋን ፍለጋ ስትጮህ በደም የተበከለ አስፈሪ እጅ አፏን አፍኖ ወደ ጨለማው ጫካ ይጎትታታል። ወደ ጫካው የገቡት 4 ወጣቶች ረጅም ሰዓታት ከተጓዙ በኋላ አንድ ያረጀና የሚያስፈራ ባለ 1 ፎቅ የቆርቆሮ ቤት ያገኛሉ። እርዳታ እናገኛለን በሚል ተስፋ ወደ ውስጥ ሲገቡ ግን የጠበቃቸው ሌላ እንግዳ ነገር ነበር። ቤት ውስጥ ክፍል እጅግ ይገማል። ወጥ ቤት ውስጥ ወዳለው ትልቅ ፍሪጅ ሲጠጉ የተቆራረጡ የሰው እጆችና ስጋዎች ተከምረው ያገኛሉ። ወጣቶቹ ያሉት የሰው በላዎች ጎጆ ውስጥ እንደሆነ አሁን ይረዳሉ። ከፍተኛ ድንጋጤ ውስጥ ሆነው ከቤቱ ለመውጣት ሲሉ ግን ከውጭ የአሮጌ መኪና ድምፅ ይሰማል። የቤቱ ባለቤቶች መጥተዋል። ክሪስ በፍጥነት ሁሉም እንዲደበቁ ያዛል። አራቱም በአንድ ደረጃ አልጋ ስር ገብተው መሬቱ ላይ ተደፍተው ትንፋሻቸውን ዋጡ። ወደ ውስጥ የገቡት 3 መልካቸው የተበላሸና የማይናገሩ ነገር ግን በሳቅ የሚግባቡ አውሬዎች ናቸው። አውሬዎቹ ወደ ውስጥ የገቡት ዝም ብለው አልነበረም። አንድ ትልቅ ከረጢት እየጎተቱ ነበር። ከረጢቱን አልጋው አጠገብ ባለው ጠረጴዛ ላይ ይጥሉታል። ከከረጢቱ ውስጥ የወጣው የመኪናው አጠገብ ትተዋት የሄዱት የጓደኛቸው የፍራንሲስን አስክሬን ነበር። አውሬዎቹ በመጥረቢያ ፍራንሲንን መቆራረጥ ሲጀምሩ ደሟ በአልጋው ስር ባለው እንጨት በኩል እየተንጠባጠበ በወጣቶቹ ፊት ላይ ያርፋል። ወጣቶቹ ድምፃቸውን አጥፍተው አውሬዎቹ ተኝተው እስኪያንኮራፉ ይጠብቁና ሌሊት ላይ ሾልከው ከቤት ያመልጣሉ። ነገር ግን ልክ ከቤት እንደወጡ አንደኛው አውሬ ይነቃል። የሰዎችን ጠረን በማሽተት ስለሚታወቁ ወዲያውኑ ሰዎቹ ማምለጣቸውን አውቆ ይጮሃል። አውሬዎቹ መጥረቢያቸውንና ቀስታቸውን ይዘው አደኑን ይጀምራሉ። ወጣቶቹም በጨለማው ጫካ ውስጥ ያለ አቅጣጫ ይሮጣሉ።
አውሬዎቹ ጫካውን እንደ እጃቸው መዳፍ ስለሚያውቁት በተለያዩ አቅጣጫዎች እየዞሩ ይከተሏቸዋል። ወጣቶቹ አንድ ኮረብታ ላይ ሲደርሱ አውሬዎቹ ቀስት ይተኩሱባቸዋል። አንዱ ቀስት ግን የክሪስን እግር ይለክፈዋል። አውሬዎቹ እየተቃረቡ መሆኑን ያወቀው ስኮት የአውሬዎቹን ትኩረት ወደ ሌላ አቅጣጫ ለማዞር ይወስናል። እኔ ወደዚህ ሮጣለሁ፣ እናንተ ክሪስን ይዛችሁ አምልጡ ብሎ በተቃራኒ አቅጣጫ ይጮሃል። አውሬዎቹ ስኮትን ተከትለው ይሮጣሉ። ክሪስ፣ ጄሲና ካርሊ ወደፊት ሲያመልጡ ከበስተጀርባ የስኮት የለቅሶ ድምፅ ይሰማል። ስኮት በ3 ቀስቶች ተመቶ ይወድቃል። አውሬዎቹም በሕይወት እያለ እየጎተቱ ይወስዱታል። በሕይወት የተረፉት 3 ወጣቶች ጠዋት ላይ አንድ ረጅም የዱር እንስሳት ጥበቃ ማማ ያገኛሉ። አውሬዎቹ በቀላሉ ሊያገኟቸው እንደማይችሉ በማሰብ ወደ ላይ ይወጣሉ። እዛ ላይ አንድ አሮጌ ራዲዮ ያገኙና የፖሊስ ጣቢያ መስመር ያገናኛሉ። እባካችሁ እርዱን እያሉ ሲጮሁ ከታች አስፈሪ ሳቅ ይሰማል። አውሬዎቹ ማማው ስር ደርሰዋል። አውሬዎቹ ማማውን ከነነፍሳቸው ለማቃጠል ይወስኑና ስሩን በእሳት ያያይዙታል። እሳቱ ማማውን እያወደመው ወደ ላይ ይወጣል። ወጣቶቹ ከማማው ጥቂት ሜትሮች ርቆ ወደሚገኝ አንድ ትልቅ ዛፍ ላይ ዘለው ይንጠላጠላሉ። ልክ እነሱ እንደዘለሉ ማማው ተደርምሶ ይወድቃል። አውሬዎቹ ወጣቶቹ ዛፍ ላይ መሆናቸውን ሲያዩ ግን አንደኛው አውሬ ልክ እንደ ጦጣ ዛፍ ላይ ይወጣል። ካርሊ በአንድ ደካማ ቅርንጫፍ ላይ ቆማ ሳለች አውሬው ከጀርባዋ መጥቶ በትልቅ መጥረቢያ አንገቷን ይቆርጣታል። አስክሬኗም ወደ ታች ይወድቃል። ክሪስ ተቆጥቶ አውሬውን ከዛፉ ላይ ገፍትሮ ይጥለዋል። አውሬው ቅርንጫፉን ስቶ ወደ ታች ቢወድቅም ሳይሞት ግን ይተርፋል። ክሪስና ጄስ ከዛፉ ወርደው በጫካው ውስጥ መሮጣቸውን ይቀጥላሉ። በማግስቱ ጧት በራዲዮ ጥሪ መሰረት የአንድ የፖሊስ መኪና ሲመጣ ወጣቶቹ በደስታ ይጮኻሉ። ፖሊሱም ጫካው ውስጥ ምንም እንደሌለ ሊያስረዳቸው ቢሞክርም ከየት መጣ የተባለ አንድ ቀስት የፖሊሱን ጭንቅላት ወግቶ ይገድለዋል። አንደኛው አውሬ የፖሊሱን መኪና ይቆጣጠራል። ክሪስ ከመኪናው ስር ይደበቃል። ነገር ግን አውሬው ጄሲን በኃይል ይዟት መኪናው ውስጥ ይከታታል። መኪናውን ነርቶ ወደ ሰው በላዎቹ ጎጆ ሲመለስ ክሪስ መኪናው ስር ተንጠልጥሎ አብሮ ይጓዛል። ጎጆ ላይ ሲደርሱ ጄሲን ሊያርዷት ጠረጴዛ ላይ ያስተኛታል። በዚህ ሰዓት ክሪስ የፖሊሱን መኪና በኃይል አስነስቶ የቤቱን ግድግዳ ጥሶ ወደ ውስጥ ይገባል። ቤቱ ውስጥ በተፈጠረው ትቢያና ጭስ መሃል ክሪስ የፖሊሱን ጠመንጃ አንስቶ አውሬዎቹን መዋጋት ይጀምራል። የጄሲን ገመድ ከፈታላት በኋላ በቤት ውስጥ የነበረውን ነዳጅ መሬት ላይ ያፈሰዋል። አውሬዎቹ ሊዘሉበት ሲሉ ክብሪት ለኩሶ ይጥልና ከጄሲ ጋር ወደ ውጭ ይወጣል። ቤቱ በከፍተኛ ፍንዳታ ይጋያል። አውሬዎቹ በእሳት ውስጥ ሆነው ሲቃጠሉ ይሰማል። ክሪስና ጄስ የአውሬዎቹን የጭነት መኪና አስነስተው ያንን የተረገመ ጫካ ለቀው ከዚህ ይወጣሉ። ፊልሙ ሊያበቃ ሲል ግን ከተቃጠለው ቤት ፍርስራሽ ውስጥ አንዱ አውሬ መጥረቢያውን አንስቶ በአስፈሪ ሁኔታ ሲስቅ ይታያል። በጫካ ውስጥ የተሳሳተ መንገድ መከተል ምን ያህል ዋጋ እንደሚያስከፍል አይተናል። ለዛሬ ያዘጋጀንላችሁ የሮንግ ተርን ፊልም ሪካፕ ይህንን ይመስል ነበር። ቪዲዮው ከተመቻችሁ ላይክ ማድረግ እንዳትረሱ። እንዲሁም እንደዚህ አይነት አዝናኝና አስፈሪ ፊልም ታሪኮችን በአማርኛ ለማግኘት ቻናላችንን ሰብስክራይብ ያድርጉ። በቀጣይ በሌላ አሪፍ ፊልም እንገናኛለን። ቻው።